ሰላም ጤና ይስጥልኝ ውድ የቻናል ተከታታዮች እንደምን አላችሁ? ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁኝ። ዛሬ ይዤላችሁ የመጣሁት ከ8 ወር ጀምሮ ላሉ ህጻናት እንቁላልን በሁለት አይነት መንገድ እንዴት መመገብ እንደምንችል ነው ማሳያችሁ። በጣም ቀላል የሆነ አሰራር ነው። ለማዘጋጀት የሚያስፈልገን ነገር እዚህ ጋር እንደምትመለከቱት ሁለት እንቁላል እንዲሁም የሚጠቀሙትን ወተት ነው የምንጠቀመው ማለት ነው። መጀመሪያ እንቁላላችንን እንቀቅላለን። የሚያስፈልገው አንድ እንቁላል ነው። እንቁላላችንን ከቀቀልን በኋላ የምንፈልገው የውስጠኛ ፓርቱን ቢጫውን አስኳሉን ስለሆነ አስኳሉ ለይተን እናወጣዋለን ማለት ነው። እዚህ ጋር እንደምትመለከቱት የበሰለውንና ያልበሰለውን አስኳሉ ለይቼ አውጥቼዋለሁ። ከዛ ምን እናደርጋለን? 2 የሻይ ማንኪያ ወተት አድርገን በደንብ እንዳባለቀዋለን ማለት ነው። እንዳመጣዋለን እንደዚህ ያደረግን። እንቁላል በጣም ጠቃሚ ነው። በተለይ በሳምንት 2 ወይ 3 ብትሰጧቸው በጣም ጠቃሚ ነው። ፕሮቲን አለው እንዲሁም ኦሜጋ 3 ስላለው ለህፃናቶች በጣም አስፈላጊ ስለሆነ በሳምንት 2 ወይም 3 ያስፈልጋቸዋል ማለት ነው። ከ8 ወር ጀምሮ ላሉ ህጻናቶች ምንም አይከብዳቸውም። ወተት ስለምናደርግ ሶፍት ይሆናልና ምንም አይከብዳቸውም ማለት ነው። ይሄው እንደምትመለከቱት በዚህ መልኩ መመገብ እንችላለን ማለት ነው። ከወፈረባችሁ ወተት ጠብጠብ ያደረጋችሁ ማቅጠን ትችላላችሁ። ቀጣዩንም በተመሳሳይ ሁኔታ 2 የሻይ ማንኪያ ወተት አድርገን በደንብ እንደባለቀዋለን ማለት ነው። በጣም ቀላል የሆነ አሰራር። እንዳማራጭ ቀቅላችሁ የማይመገቡላችሁ ከሆነ በዚህ መልኩ ደግሞ አስኳሉን አውጥታችሁ በመጥበስ ደግሞ በዚህ መልኩ ትሞክራላችሁ ማለት ነው። በሁለት አይነት መንገድ መጠቀም ትችላላችሁ። እንደዚህ በደንብ ከመታሁት በኋላ መጥበሻዬ ላይ ትንሽ ዘይት አደርጋለሁኝ። ትንሽ ነው የማደርገው፣ ያው እንዳይዝብኝ መጥበሻው ትንሽ ዘይት አደርግበትና የደባለቅኩትን እንቁላልና ወተት መጥበሻዬ ላይ አደርጋለሁ ማለት ነው። እንደዚህ አድርገን በጣም በቀላል ዘዴ አስኳሉን መጥበስ እንችላለን ማለት ነው። ዋናው ፕሮቲኑ ያለው አስኳሉ ላይ ስለሆነ የሚጠቅማቸው እሱ ስለሆነ እንደዚህ አድርገን በቀላል ዘዴ አስኳሉን እንመገባቸዋለን ማለት ነው። በአንደኛው እምቢ ብሏችሁ በአንደኛው እየቀያየራችሁ መሞከር። ያው እንቁላል በጣም አስፈላጊ ስለሆነ በዚህ በቀላል ዘዴ እንደዚህ አድርገን መመገብ እንችላለን ማለት ነው። ዛሬ ለቻናሌ አዲስ የሆናችሁ ሰብስክራይብ ምልክት በማድረግ ቤተሰብ ሁኑ። እንዲሁም ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ ማለት ነው። በተለይ ከ1 ዓመት በላይ ላሉ ህጻናት ራሱ እንቁላል ስትጠብሱ ወተት ብታረጉበት በጣም እንቁላሉ ሶፍት ይሆንና ሲበሉት ደስ ብሏቸው ይበላሉ ማለት ነው። አይደርቅም ቶሎ። ስለዚህ እንደዛ ብታደርጉ በጣም ቆንጆ ነው የሚሆነው እንቁላሉ ማለት ነው። እንደዚህ አድርገን በጣም በቀላል ዘዴ አዘጋጅተን መመገብ እንችላለን ማለት ነው። ይሄው እንደምትመለከቱት በሁለት አይነት መንገድ እንደዚህ አድርገን መመገብ እንችላለን ማለት ነው። የዛሬ ቪዲዮዬ ይሄን ይመስላል። ላይክ፣ ኮሜንት፣ ሼር ለምታደርጉኝ ሁሉ ከልብ አመሰግናለሁኝ። በቀጣይ ቪዲዮ እስክንገናኝ ለዛሬው በጣም አመሰግናለሁ።